በጣም ከሚያሳዝን ነገር መሀል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት የሆኑ ይህቺን የመሰለች ልጅ እግዚአብሔርን እንደዚህ አድርገን ካጠገቡ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ ጌታን። እናንተ ግን ትናንትና በሰራሁት ቪዲዮ እኔ አስቀያሚው በጣም አይምሮኝ ተነክቶኝ ነበር። አቤት ጌታ እግዚአብሔር ሆይ ስድ ግን አስቀያሚ ስላልሆንኩ ኖ አንቺ በጣም ቆንጅዬ ነሽ፣ ታምሪያለሽ፣ አታስቀይሚም፣ አስጠሊታ አይደለሽም በፍጹም። ከላይ በጣም ነው የምታምሪው፣ ውስጥሽ ነው የሚያስጠላው። ውስጥሽ በጣም ያስቀይማል። የበሰለ ዘይቱን እፈይ አገኘው ብለሽ ግምጥ ስታረጊ ውስጡ ትል አግኝተሽበት ታውቂያለሽ? አንቺ ማለት ያነሽ ውስጡ የበሰበሰ የገማ የተላ ሰው ነው እንደዚህ አይነት ወሬ የሚያወራው ከቸርች ወጥቶ። ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። ይህቺን የመሰለች ልጅ እግዚአብሔርን አጠገቡ ያሉ ሰዎች ማለት ነው ከቸርች ስንወጣ ምን እንደሚመስሉ። ቸርቹ ምንድነው እንዴ ያስተማራችሁ? ምንድነው የሚያስተምራችሁ? the 10 commandments 10ቱ ትእዛዛት አልተሰበካችሁም ስለሱ? አሁን መጽሐፍ ቅዱስ ታነቢያለሽ። እነዛ አጠገብሽ የነበሩ ገርዳሚዎች እግዚአብሔር ነው የፈጠራቸው፣ ልክ አንቺን እንደፈጠረው ማለት ነው። እግዚአብሔር ይሳሳታል እያልሽ ነው? እግዚአብሔር ገርዳሜን ይፈጥራል እያልሽ ነው? እግዚአብሔርን ታውቂዋለሽ? ለመሆኑ ፈጣሪን ታውቂዋለሽ? ምን አይነት ትምህርት አስተምሯችሁ ነው ቸርቻችሁ እንደዚህ የምትናገሪው? ወጥተሽ ጌታን እያልሽ እግዚአብሔርን እያልሽ ከቸርች ወጥቼ እያልሽ እዚህ ጋር ሲያስጠምቁሽ ምንም አልነገሩሽም ስለ ክርስትና፣ ምንም አላስተማሩሽም ስለ እግዚአብሔር፣ ስለ ጌታ። አንቺና ጓደኛሽ ብቻ አይደላችሁም ቆንጅዬ ልጆች፣ ቆንጅዬ ሴቶች በእግራችሁ የምትሄዱ። አንቺ ምንሽ ተለየ? እዛ ላይ የባልንጀራህን አትመኝ ይላል መጽሐፍ ቅዱስ። እሱን ሳላስተማሩሽ እንበርክከሽ ጸልይ፣ ወደ እግዚአብሔርሽ ጸልይ። እንደው የእውነት የምታውቂው ከሆነ ማለት ነው እወቂው መጀመሪያ። ምናልባት ያኔ መኪና ይሰጥሻል። ባይ ዘ ዌይ ይሄንን የመሰለ መልክ ይዤ መኪና የለኝም በእግሬ ነው የሚሄደው ምናምን ብለሽ ብትሰሪ ስቲል ሰዎች ላይክ ያደርጉልሽ ነበር ፖስትሽን። ስቲል ኮንቴንትሽ ኢንተረስቲንግ ይሆን ነበረ። የሰውን መልክ የሰውን ማንነት የማታውቂያቸውን ሰዎች ቸርች አጠገብሽ ቁጭ ብለው የእግዚአብሔርን ቃል ሼር ያደረጉሽን ሰዎች እንዲህ አታክ ማድረግ አያስፈልግም። ሃይማኖት ተቋማትን የሞላችሁት ደግሞ እንደዚህ አይነት ሴቶች እንደዚህ አይነት ወንዶች ናቸው። እነዚህ ገርዳሚ ያልሻቸው ሴቶች ሰርተው ነው በመጀመሪያ እና ደግሞ እድላቸው ስለሆነ ነው። ገባሽ? እንዲህ የእንዳንቺ አይነቷ ደካከና ችጋር መቆያግር እድለ ከንቱ። አሁን ለምሳሌ እኔ መኪና የምነዳው እናቱ እንዳንቺ ዝናብ እየተራመድኩ ሄጄ ሳይሆን ዝናቡ ላይ ስራ ሰርቼ ነው። አሁን በእናትሽ እንዴት እንደሚያምር ብትቀኝ እንጂ እኔ አሁን ልልሽ 150 ሰራተኛ ያለኝ ሰው ነው መስሎና ራስሽን ሰብሰብ ብታረጊ ክብርሽን ብትጠብቂ ጥሩ ነው። ገርዳሚ ያልሻቸው ሴቶች የብዙ ሰዎችን ህይወት ቀይረዋል። ገርዳሚዎቹ አረባ ጋር ሄደው ተገናኝተው ቤተሰብ ህይወት ቀይረዋል። አይ ከቤተ ክርስቲያን እየወጣው ነው ትላለች አይደል? ቤተ ክርስቲያን ልጠብሽ ነው የሄድሽው ማለት ነው። ያው አተሻቸው ነው ተናገሩ። ይሄ ያንቺ ንግግር ከሆነ ከቡና ቤት ተወጥቶ የሚነገር ንግግር እንጂ ከቤተ ክርስቲያን ተወጥቶ ፈጣሪን ጠርቶ ጸልዮ የሚወጣ ሰው ይሄን ቃል ካፉ ያወጣል። ርጭ ቸነፈርናት ምን ዝናብ እየደበደበሽ ትኖራለሽ? ከፌርማታ እስከ ፌርማታ በእግርሽ ጌሽ ትኖራለሽ እንጂ መኪና ገርዳሜ ባልሽበት ማንም ዞር ብሎ አይሽም። ቢጤሽን ሜቢ ታገኘ ይሆናል። አዎ ታርግልኝ እኔ ላፈግርሽ ነበር ታይም ስለሌላት ነው እየበላች ነው አታወራም። ያው ላፈግም አፍንጫ ድፍን ያዝለታል የሚባለው እንዴት ይሆናል? ተጣጣሚ የሷ ቢጤሽ ታረግሙም አይመጣም አይደለም ምን የለም አፈግሙም የለም እናል እንግዲህ ሁላችሁ መተናል። ምንድነው ልል የፈለኩት ኖርማሊ ያው ሳንዘጋጅ ነው የወጣ ነው። ላይፍ ብዙ ያስተማረን ሰዎች ነን እና ምን ልላችሁ ነው ሴንቴቲክ አፍ ነሽ እናት። ድጋሚ ቅድም የረሳሁት ስድብ ሴንቴቲክ አፍ እና አስተካክዩ አፍሽን። ምክንያቱም በጣም ብዙ እጃቸው በበረኪናና በእንትን ሞቶ ስንት ጀግናዎች አሉ። በዛ እጅ
BMW ምናምን የጨበጡ ልጆች ገባሽ ጀግኖች አሉ አንቺ ባወራሹ ልክ ነው የምትገመችው አሁን አንቺን እርግጠኛ ነኝ በቁ ብር ምናምን ነው ወንድ የሚፈልግሽ ከዚህ በኋላ ምክንያቱም ራስሽን ያቆምሹ በመኪና ላይ ነው መኪና እኔ መንዳት ምናምን መኪና እኮ ጎበዝ ኮንሽ ከሰራሽ ወንድ በቃ ጎበዝ ሴት ኮንሽ ዋይ ኖት ልትነጂት ያለሽ ግን በመልክሽ የምታስቢ እኮ ነው ይሄ መልክ እኮ ነገ ይጣመማል እናቱ ከምሬ ነው የምልሽ የሆነ ነገር ቢደርስብሽ እኮ ይሄ መልክ የለም ደግሞ መልክ የለሽም ምንድነው የለስላሳ መክፈቻ ነው የምትመስዩ እንዴ እውነቴን ነው የለስላሳ መክፈቻ ነው ይሄ ድራሪ ድሮ ቲማቲም ድንች የሚታጠብበት እንትን ነው ወክሹ ወንፊቱ እቤት ድሮ የነበረ አውሽ እሺቦ እሱ ነው የሚመስለው እዚህ አካባቢ ግንባርሽ እንግዲህ ያ ብርጭቆ ማጠቢያ ይደረ የደንበጫ ማጠቢያ ብሩሽ ነው የምትመስዩ ረጅሙ ሀገሬ ሽቦ አረ በስመ አብ መጥፋት ታናገኝ ብቻ እኛ ለመናገር ይሞከር ነው አንዳንዴ ገባሽ ሳንፈልግ ታስወሩናላችሁ ሴቶች አላችሁ የምታሰድቡን እኛ ለትክክለኛ ሴቶች ሰርተው ገብተው ለፍተው ልፋታቸው ላልተየላቸው ሴቶች ነው መቆም የፈለግነው እንጂ ለእንዳንቺ አይነቷ ጃንጥላ የሌለሽ በስምሽ መኪና ትልሽ አይንሽ ላይ ሁላ እኮ ዝናቡ እያረፈ ነው ከዚህ አልፎ እዚህ ላይ እየመጣ ነውና ጃንጥላ ሳይኖርሽ መኪና መመኘትሽ ያስቃል ለዚህ ፊትሽ ጃንጥላ ካለሽ እንዴ ነው መኪና የምታገኙ አራቺ መቼ ማታገኙ ሲንጀር አትነጅም አንቺ ቆንጆ ነኝ ትላለሽ ቆንጆ ነኝ ትያለሽ አፈርፋሮ ፊትሽን እንትን ላይ አርገሽ ዙም ላይ አርገሽ ነው የሚመስለው እግዚአብሔር ዙም ላይ ነው የሚመስለው ዙም ነው የሚመስለው እንደዚህ አርገሽ እናት አከርከሩ ፊት የድሮ ይሄ ድሮ አበሻ ቢራ ላይ ያሉት ሰዎች አውሻቸው ጸጉርሽን አፍሮ ብታረጊ እነሱ ነው መሰለኝ ድሮ ትዚሽን እንደዚህ እና እንደዚህ ብሎ ፎቶዎች እነሱ መመርመር እነሱ ነው የሚመስለው ካፍሮ ባትብት እኔ ልናገር ብዬ ጨረሰችው በመጀመሪያ ደረጃ ገርዳሜ ማለት ምን ማለት ነው ሲቀጥል ደግሞ ማለት ነው ቁንጅና አስመለኪያው ምንድነው ቁንጅና እኮ አስተሳሰብሽ ነው ምን ያህል ጥሩ ታስቢያለሽ ምን ያህል ታመዛዝኛለሽ እሱ ነው እኮ በቃ ቁንጅና እንጂ ሌላ ይሄ ምናምን እኮ አይደለም እሱን ከፈለግሽ በጥብጣሽን መጠጣት ትችያለሽ ምንም ለውጥ ስለማይመጣ ማለት ነው ከዛ ሲቀጥል ደግሞ ማለት ነው የእምነት እህቶችን በዚህ ልክ ማንቋሸሽ ወላሂ በጣም ነው የሚያስጠላ ነገር ነው በጣም ማለት ነው አምልኮ ቦታ ሆነሽ እንግዲህ እኔ ማውራት አልፈልግም ሲጀምር እንደዚህ አይነት ነገር ሲቀጥል ማለት ነው መኪና ኢትስ another level for you ማለት ነው እግር ራሱ ስላለሽ በዚህ አስተሳሰብሽ ፈጣሪሽን ልታመሰግኝ ነው የሚገባሽ ወላሂ የወረደ አስተሳሰብ ነው ያለሽ ይሄን ለማለቴ በጣም ይቅርታ ግን ትንሽ ፈክሪ ኦኬ ባይ ደንቄ ብርቅ ያለሽ ፋጤ ወራቂ እውነቷን ነው የኔ እናት ከቸርች ነው ወይስ ከክለብ ነው የወጣችሁት ምን ትላለች መሰላችሁ አያቴ ዳሲን ቀባረቅ የራበውን የሚመስለው አለች ውላዳረን በቃ ከአያቶች ጋር ነህ በቃ ምን ተረት ብቻ መልክስ የእግዚአብሔር ስራ ነው በዚህ ጸባይሽ ግን ከነ ድንግልናሽ ነው መቀመቅ የምትወርጂው ድንግልና የት መጥቶ አንተ ስለ ድንግልና የምታውቀው ነገር የለም አፋፌን አትበለኝ ከረሳቱ ታናውጣ ከክለብ ውጪና በርከክ ብለሽ መኪናም ትዳርም እንዲሰጥሽ ወደ ፈጣሪ ጸሎት አድርጊ አዎ ምን ነው እንዳፍንጫሽ ሐሳብሽ ረዘም ሾጠጥ አለሳ ናውጣ በመልክ ቢሆንማ መኪና የሚገኘው የኢትዮጵያን ሴቶች በሞላ የመኪና ባለቤት ይሆን ነበር ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ ላይክ ሼር ኮፒ ሊንክ እንዲሁም ሪፖስት መደረጉ እንዳይረሳ ቴንክ ዩ ሃይ እንዴት ናችሁ ኑ ቻሌንጅ እንጀምር እኔም ገርዳሜ ነኝ በእኔ አሁን ካንዷ ገርዳሜ ለእንዳንቺ አይነት ምቀኛ የተሰራውን ቪዲዮሽን ተቀበይ ሆ በጣም ነው እንደ መኪና መንዳት የምትወጂው እንደዛ ከሆነ ቶሎ በይ አሁን በሽቦ ሰራ አድርጊና እሱን መንዳት ነው ካልሆነ እኔና እኔ ፒፕ አስደርግሻለሁ የቱን የመሰለ መልክሽ ዛሬ አንቺ ሜዳ ላይ ወጥተሽ እንደዚህ አፍሽን የከፈትሽባቸው ገርዳሜ ያልሻቸው ሴቶች ወይ ለፍተው በላባቸው የገዙት መኪና ነው አሊያም ልባቸው ቆንጆና ንጹህ ስለሆነ እንዳንቺ ባዶ ጭንቅላት ስለሌላቸው አንድ ያከበራቸው ሰው የገዛላቸው መኪና ነው ምን ትሆኚ እንዴ ቤተክርስቲያን ውስጥ ቁጭ ብለሽ ሰው የእግዚአብሔርን ቃል እያስተማረ ቆይ ከመቼ ወጥቼ እንደዚህ አይነት የወረደ ቪዲዮ ሰርቼ ምናም ብለሽ ራስሽን አደባባይ ላይ ቅናትሽን እንደዚህ ታሳብቂያለሽ ምን አይነት እንደው አንቺ ባለጌ ብለሽ እንደው ስድብ ይሆናል ስድብ አይሆንም ያ ሰውዬ እንዳለው ባለጌ ስድብ አይደለም ማንነትሽ ነው ብሏል ስድብና ግጻጼ ባለጌ ይሄው ስድብ አይደለም እንዴት ብልግና ነው አይነገርኩ እሺ ገርዳሚዎቹ መኪና ኖራቸው እንዴት እግዚአብሔርን አታመሰግኙ እግዚአብሔር አነሳቸው እግዚአብሔር ከፍ አረጋቸው ምን አይነት አስተዳደግን ያሳደጉሽ ሰው እኮ እግዚአብሔርን ለማመስገን ተመልከቱ
አንቺ ለጠራሻቸው ገርዳም ሌላሻቸው ሰዎች እግዚአብሔር ያደረገውን ነገር እዩ፣ እግዚአብሔርን አመስግኑ ብሎ ነው ሰው ቪዲዮ የሚሰራው እንዴ። መቼም በዚህ ሴትዮ ዙሪያ ያላችሁ ወዳጆች ወዳጃችን ብላችሁ ከዚህ በኋላ ከሷ ጋር እንደማቀጥሉ ተስፋ አለኝ። በማታውቃቸው ሰዎች እንደዚህ በቅናት መንፈስ ተነሳስታ ቪዲዮ የሰራች ሴትዮ ለእናንተ ምን ማለት እግዚአብሔር የሆነ ነገር ሲያደርግላችሁ ምን አይነት ንዴት ውስጥ ልትገባ እንደምትችል መገመት ቀላል ነው። በጣም ነው የምትደብሪው። ደግሞ ካፈርኩ አይመልሰኝ እስካሁን ድረስ ቪዲዮቿን ካለማጥፋቷ ሌላ ቪዲዮ መስራቷ እንዴ እንዲ ኳለችብን፣ ተውረገረገች ጌታን እግዚአብሔርን ምናምን እያለች እስቲ ውሃ ጠጪ ከአገልጋዮች ምናምን የተራረፈ ውሃ ምናምን የቦትል ውሃ ምናምን ፈልገሽ እሱን ነገር ልብሽ ላይ ጣል አድርጊ እስቲ ተንፍሺ። እንደው የራይድ እንኳን ከፍለሽ መሄድ የማትቺ ሜዳ ለሜዳ በዝናብ እየተቀጠቀጥሽ የምትሄጂ ሴትዮ አጠገብሽ ገንዘብ ኖሯቸው ወይ ደግሞ ሰው ገዝቶላቸው መኪና የሚነዱ ሰዎች ላይ ሙድ ስትይዢ እንደው አታፍሪም? እባብን የልቡን አይቶ እግር ነሳው ማለት አንቺ ነሽ። አመሰግናለሁ።